እንኳን ደህና መጣችሁ። ዌልካም ቱ ሱማ ሀበሻ። ሰበር መረጃ ጦርነቱ እንደተባባሰ ነው። በተለይ አብሽር ያዳው አይደል ነው ያገሩ እንዴ መድፍ ተተኩሶ ነው ዛሬ ያዳው አይደል ባለው እንደዚህ ተኮሳል ወጋ አርጊው ማረግ ነበር እዛ ጅሪል እኮ ነው አንቺ የነበርሽ ጅሪል ነው ትንሽ ልዳለሽ እንዴ አንቺ ፋዳ ሁሌ ፋዳ ስማ አንተ እቺኮ ድራግ ትሸጣለች። ኧረ አይደለም ድራግ አንቺ አይደለም እኮ ድራግ ስቶር ፋርማሲ ነው የምሰራው እኔ ለዛ ነው ድራግ ብቻ መሰለህ አልጋ ላይ ትሸናዋለች ፍሬሽ እናገላብጥ እኮ ነው እኔ ሽንቴን በፍጹም አልሸናም እንትን ደግሞ ዳይፐር ታደርጋለች አንቺ ኧረ ምን ዳይፐር ኧረ ሞዴስ ነው በዛ ላይ ፈሷ ግማዱ በስማ ፈሱ ላይ ትንሽ እኮ ብዙ አይደለም ትንሽ በጣም ብዙ ነገር ነው የምትሰራው ብዙም ባታጥሩ ነው ኧረ ውሸቷን ነው እኮ እቺ ባለጌ ፈሷን ባይሆን በቤነት ይቀር እሺ አራት ተባበረኝ የተፈጥሮ ነገር እኮ አጣብስኳቸው መሰለኝ ምን ሰራለህ ደግሞ እዚህ አይ ቆረጣ ወንድ ልጅ መገናኛው ይታወቅ እባክህ ምን ልትሰራ እዚህ መጣ ለገባ ነው የት ነው የምትገባው እዚህማ አትገባም እንዴ ባይሆን እዛ ሄድና እድል ሞክር የምሬ ነው ብዙ ከስተመር አላት በዛ ላይ ብዙ አስተያየት የሚሰጠው ስለሷ ነው እናንተማ በአንድ ትሪ አንበለም የምሬ ነው ኧረ ልግባ ምን ሆነ ነው የት ነው የምትገባው ደግሞ ልታሰፋው ነው እንዴ እኔ እኮ እመለሳለሁ ብዬ 24 ሰዓት ነው የከፈልኳት እንዴ ሻይ ቡና ልል እኮ አሁን እየወጣው እኮ ነው በቃ ቁረጥ ምንድነው ይደብራል እንዴ ልሂድ ምንድነው ሂድ እንዴ ግባ ሰላም ነው ዶክተር ይኸው ሽንት ኦኬ መሄድ ትችላለህ እሺ አትሂድ ና ውጤት ደርሷል ከምን ወደ መሰል ቁጭ በል ውጤትህ እንደሚያሳየው ከሆነ የሰጠኸው ሽንት የሴት ነው ምን ማለት ነው የራሴ ሽንት እኮ እንደዛ ከሆነ የ3 ወር እርጉዝ ነህ እንኳን ደስ አለህ ከዚህ በኋላ እኛ ጋር እየመጣ በሳምንት 2 የእርግዝና ክትትል ታደርጋለህ እንዴ ጽዳት አይደለህ እንዴ ምን እየሰራህ ነው ያለው እኮ ይገርምሃል ይኸውልህ ቡዲዝም የሚባል እምነት ነበረኝ እኔ ቡዲዝም ነበርኩኝ እኔ ቡዲዝም የሚባል እምነት ነበረኝ እኔ አንተ አዎ ቡዲዝም ማለት በራስ መተማመን በራስ መኩራት የሚባል እምነት ነው አረ ለኪ ጋዝ ጊዜው ማን በቀኝ ተሙድኑ ረጥኝ ለኪ ቡዲዝም ትቀበላለህ አረ በፈጣሪ ስም አረ ነዲስ ማን ደኑ ዳበል በለለ ማጀራ ሰማን ወጨኒ ማን ወጨኒ ቡዲዝም ትቀበላለህ ሄዲ በቃ እዚ ቡዲዝም ትቀበላለህ አሳጡር ማን ደበል በለለ ማጀራ አስተኛ ታሳጡር ቡዲዝም አሳጡር ደማንታደስ አሳጡር ደማላ አሳጡርት አረ አሳጡር ጎራ በሚባላል ኮታ ሴናጋ ሰብሰባ ወልተጂ ሴና ኮታ እሺ አረ በቀል ማግደ መዳ ማን ተሸከም ያፈልግ አልፈልግም ተሸከምልኝ አየው ቀላል አማን የኔ ደመኛ እኮ ነው ምን ነው ወንድሜ ተሸከምልህ በእናትህ ምን ሸናተ ነገር ደኸለልሃን ጠዋዕዋ አብለካ ይለካለሁ አያዋ ለሰፈሩ አዲስ ነው መሰለኝ ማን እያፈላላ ነው እንዴ ሰጥት ማህር መስለን አይንቀ ቡንቅር ብለህ ይለካለሁ አያ ምን ሺ ነው የሚያወራው ሄድና አስተርጓሚ ይዘናል ተግባባን መሰለኝ ማን አስተርጓሚ አያዋ አሁን ዛቼ ይገባሃል ትደነብረኛለህ ነገር ሒዛስ ፊት አብለካ ይብለካለሁ ሃመይ ከወዳደ ካም ለሐሰብ ኸሲ ሐዘር ደካ ይብለካለሁ አያዋ እንዴ ልጨርስ እንዳሰብኩ አሁን ይገባሃል ወይኔ ጎዴ አሬ ሸገሩ ካቦ ኤቢ እንደሆንኩ ንገረው በእናትህ ናዲስ አዋላ ጠቅላላ ሐራፍ ሙኻኔ ሲፍለጥ ይለካለሁ አያዋ ማንም ሆን ማንም ሲለካለሁ አልዕል ቢለስ ፈታ ይብለካ ይሄ ገብቷል ታይልር ዶ የተረዳይ እንዴ ገብቶታል የተነገረው የተረዳይ ከቱርጌ ባይልኝ የተረዳይ ኮ ነው አንስቶ ያፈራል ከፍርጦ ዋ የተረዳይ ኮ ነው ምን ትላንት ያፈራል
ወይ ለማኑ አተጋደሉ ዋይ አህዋት ተቃድሎም bombastic side-eye, criminal of አንተ እኔ ላይ ማሰርተብኛል አይደል? ዝም ብዬ ነው አይናይነን ማያስ እናትሽን ህፃን ልጅ ታስለምኛለሽ? ኧረ እናቴን ዱነግነሽ እንደ እናቴን አረና ዝም ብለህ ዝናብ እየደበደበ እናቴ ትላለህ እንዴ? እናቴ እኮ አይደለችም እየለመነችብህ ነው። አታልቅስ ባባ። እንደዛ ነው እንዴ? አዎ ከኔ ጋር አሪፍ ጊዜ ታሳልፋለህ፣ ደስተኛም ትሆናለህ። ፍታ በልሽ፣ አንተ ቤት ነው። አዲሷ እናቴ ከዚህ ቤት አልወጣም አይደል? በጣም ነው የሚያምረው ቤቱ። ወደድከው? አዎ። አትወጣም የኔ ልጅ። የኔ ፍቅር ሰራተኛዋ እራት አቅርባለች። ኑ ልጅ ሄደን እንብላ። ተነሱ ተነሱ። አረ እንክብካቤያችሁ በዛብኝ። ደስ ትላላችሁ። እናቴ ብቻ እኮ አይደለም የሆነ ጥቁር ሰውዬም አለ። አባትህ ነው አሉኝ። እኔ አላውቅም እንግዲህ። የኔ ፍቅር ምን ሆነሽብኝ ነው? የኔ እናት ምን ሆነሽብኝ ነው? የኔ ሮዝ አበባ እባክሽ አይዞን፣ ተነሺ። አልገባኝም የኔ ፍቅር። ምን ሆነ ነው ሩዋንዳ የምታረገው? ያማል እንዴ? ኢራን እንዳንተ አላበደችም። አላወቅሽም እንዴ? የኔ ፍቅር ልጃችን ታግቷል እኮ። እንደዚህ አይነት ቀልድ አቁም ማርያምን። እባክህ አትቀልድ። እንደዚህ አይነት ቀልድ ፖሊስ ጣቢያ እንሂድ እባክህ። ኮሚሽነር ልጄን ለፓርቲቱ ፎሎ ማድረግ እንዳይረሳ። ቤንዚ ነኝ። ሙስጠፋ ዛሬ ላፍጥር ካልሰጠኝ ሳምቡሳ እሺ እናገራለሁ። ሺሻ እንደምነፋ አልሰጥም። ከፈለክ ተናገር። ሙስጠፋ የለም እባክህ ጾም ነው እኮ ውስጠኝ ሳምቡሳ ጀመር ጻባይ የለ ወይ አልሰጥም። አጎቴ ልጄ ኤልያስ ሰላም ነው? እንዴት ነው? አለን። በጣም ነው የሽቶህ ጠረን ደስ የሚለው። ኧረ አልታጠብኩም፣ ገለኝ ብብቴ ነው የሚሸተው እኮ ልጄ ኤልያስ። ብብት ነው? እንዴት አባቱ ነው ደስ የሚለው ሽታው። ኧረ አታሽተው አንተ ልጅ በእናትህ ተው። ና እንደውም ቀባኝ፣ እጅን ከፍ አድርገህ። ኧረ ተው፣ ኧረ ተው እንጂ አንተ ምን ሆነህ እኮ ነው? ይሄን ልብስ ግን አስታወስከው? አላስታወስኩትም በእናትህ። አስታውስ፣ የዛሬ 5 ዓመት ካናዳ ስትሄድ የሰጠኸኝ ሰማያዊው ነው እንዴ? አዎ። አንተ አዲስ ነው እስካሁን አላውልቀውም። በቃ እንደዚህ ነው። እኔ ልብስ አልቀየርም፣ ግን ዘናጭ ነኝ። አንተ ጎበዝ ልጅ ነህ በእናትህ። አዎ አጎቴ፣ ጥሩ ልጅ ነህ እኮ አንተ። አዎ እንትን እኔ ላማክርህ ነው ጉዳይ። ይቻላል ልጄ ይቻላል። እንትን የሆነ ገንዘብ እኮ ላውጣ ብዬ ባንክ ማለት ነው። እሑድ ደግሞ ባንክ አይከፍቱም። ኢትዮጵያ ውስጥ ችግራችን ነው። እሑድ ላይ ከዛ እኮ 24 ሰዓት ነው ኤቭሪዴይ ዊክ እኮ ነው። እንደዚህ ነው ኢትዮጵያ ውስጥ ችግር አለ። ኤኒታይም በቃ እኔ ሳብ አድርጌ ላጥ ነው የምለው። እንትን ኤቲኤምም እኮ ደግሞ ተሰበረብኝ። ኧረ እባክህ እንዴ ዶላር አለ እንዴ? ልመንዝርልህ ሰዓት ምናምን ዳን ጊዜ ችግር አይሁሉ ሰዓት በል አጎቴ አውቄ ነው ክላስ ቀብዬ ብርቄ ብርቄዋ ሰላማት እግዚአብሔር ይመስገን። መረረኝ አንቺዬዋ መረረኝ እኮ ምን ሆንሽ ደግሞ? ባላፈው ሴቷ ማቼ መጣ ነበር። አሁን ደግሞ ወንዱ ማቼ መጣ እና አንቺ እኮ ዘመድ ይወልሽ ነገር አስፔዚ ሲያልቅ ነው የሚመጡ። ባላንቺ ደግሞ ስታስገባ ይቸሻለሁ። ይኸውልሽ ከመግዛትማ እኮ የኔ ማየት ነው የሚቀናሽ እኮ አንቺ። አሁን በዚህች ዘይቷም ስፈር አድርገሽ ሞላ አድርገሽ ስጭኝ። እንደው ድፍረትሽ አንቺዬ ምን ነው? ውሃ መጠየቅ እኮ ነው የምትመስይ። አሁን በዚህ ዘይት ያለሽ ምን ችግር አለው? እኔም ከገጠር የመጣ ነገር አለ፣ እሷ አልሰጥሽ። ምን ይዘሽ ደግሞ መጣሽ? ይኸውልሽ ከገጠርችን የመሰለች አገዳ መጥቼልሽ። እኔ አገዱ አጣው ቢሻለው ደግሞ ምንድን ነው ቂጥ ነው እንዴ የምትሰጪኝ አንቺ? ቂጥማ የለሽም እንዴ? ነው ራፈር ቢ አሁን ስጪኝ ዘይቱን። ውጪ አይነ ደረቅ ሌባ ውጪ። አሁን አፈር ቢ ደግሞ ይኸውልሽ መጣብሽ ደግሞ አሲዳ ከራሴ ተዋርጄ ነበር። ቅድም ልብሴ ሌለቅ አሞኛል በጣም። እስቲ አማንቺ ቀጭም እንዴ ቢቢሲ መጣ
ምን ፈልገና? 5 ብር ስጪ። የለኝም። ምን እሺ ባለፈው መኪና ውስጥ ልጁን እስቲ ገሳምሽ ማለት ፊልም ላይ እንደምናየው ትንፋሽ አጥሮሽ ነው ወይስ ቻብሽ ተበስቶብሽ? ምን አገባ? አይደለም እኮ ደግሞ እሱም ሲረቦ ነፃ ልጅ ጡት ነው እንደሚጠባው። እንዴት? አይደለም ስታጠቢው ካይችሽ አንተ ባለጌ እንደዛ አይባልም። እሺ አይደለም እኮ ደግሞ ምንድነው መኪና ውስጥ ወደ ላይ ወርታችሁ ምትዩ? ምን ገመድ ይዘለሽ ነው እንዴ? እሱንም አይተናል። አንተ ቢቢሲ አይደለም እኮ ደግሞ ማለት ስከታችሁ የሆነ የአልጋ ፎቶ አለበት ቦታ ገባችሁ። ምን ልጁ አልጋ የለውም ነው? አዎ የለውም። ታጋዢው ደግሞ እኮ ስጠብቃችሁ ቆያችሁ በጣም። ከዛ ስትወጡ ማታ ላይ እያንከሽ ወጣሽ። እህቴ ምንድነው እግርሽን ተሰብረሽ ነው ስትዘልይ ካልጋ ወርቀሽ 5 ብር የፈለከው አይደለ? ያዲ ዘይድ አንተ ልጅ ቡዳ ቢቢሲ እርኩስ ይርገዚ እድሜ ለኔ እኔ ባላገባሽ ኖሮ ማን ያገባሽ ነበር? አንተ ቀጥያም ሽማግሌ አንተን ያገባው ጊዜ ነበር እከካሞኝ የቀረውት። እድሜ ለኔ እኔ ሷራኩሽ አንቺ አሮጊት ዝም በል እባክህ። ምን ይመስላል? ወይ አምር ወይ አፍር መቆጫ ፊት። ሂጂ ወደዛ። ቆይ አንቺ ምንድን ነሽ? ሰው ነሽ? አሁንስ እንዴት እንዳስጠላሽኝ ቋቅ ነው ያልሽኝ። ይሄን ያህል አስጠልቼሃለሁ? አውቄ እኮ ነው የኔ ፍቅር ከምርክ ነው። ልኬን ከረገርከኝ በኋላ ኧረ እኔስ ቀልድ ነው። በጣም ነው የምወድሽ። እስኪ የምትወደኝ ከሆነ እዚህ ብብቴ ስር መሀሉ ላይ ሳምን። የፈጣሪ ያለ ብብትሽን? አዎ። በሌላ ነገር አልሞት ስልሽ በሷፍልሽ ልገይኝ ነው? አላልኩም። አትወደኝም። ምን ያህል እንደምወድሽ የምታውቂው ሐምሌ 7 ነው። የኔም አማዝናሽን ልጅ ነው የሚመታ። ኧረ እማዬ ከባድ ናቸው፣ ጉልበተኞች ናቸው። ምን ማለት ነው? ከኔ በላይ ጉልበተኛ አለ? ከኔ በላይ ከባድ አለ? እኙት እነዚህ አዎ ምንድን ነው የሚያክሉት? ምንድን ነው አተ ነው ከነዚህ ጋር ብለ ከማይታይ ፍጡር ጋር መደባደብ ጀመር። ዛሬ ህይወት የመጨረሻችን ሳትሆን አቀር። አሁን በሃይፋይ ህይወታችንን እናጣጥ። እንካ አንተ ባፕል ጣም፣ እኔ በእንጆሪ ጣም። አሁን በልጠጣና እንዴ ሃይፋይን ከተገኘሽ በሁሉ ዛሬ ደግሞ በጊዜ እየጮኸ ነው። ማይምላልኝ እንዴት ነው የሚሮጠው? አንተ ባጃጅ ትንሽ ሆና እንዲህ እየሮጠች ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይኸው እስኪ ፍሬንቻው ይሰራል? ፍሬንቻውን አብራ። አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። አይግሬ አንተ ጎማው ማነው? እንዴት ማነሽ? ራስታው ጸጉርሽ ምንድነው? አረ ተወሩ አልቅማል ብቻ ነው። አንተ መውለድ ትርፉ ድካም ነው። የ9 ወር ልፋት ጥላሸት ብቻ ነው። ማነሽ ገለቴ? ወንድ ነሽ ሴት? ኢቡን ያጂበት ጠብ እንዳይልብሽ። እንዴ ምንድነው? ከሳለሁ ነገ ማለት ነው ጠዋት ቁርስ ነው ቤት ናችሁ? እሺ አረ እሺ አንድ ሰው እንዳይቀር። አረ በስሱ ማንቀር ጭራሽ ጠዋት በቃ ጠዋት 2 ሰዓት ሲል እኔ ጋር ከተሪም ታቀርብልናለህ። ምርጥ ነገር ነው የምንበላው። አይ ቁርስ እሺ እንዳትቀሩ ሁላችሁ። A few moments later. ማነው? እንያለን። እሺ ወይ አማን ነው? ሰላም ነው? ምን ነው በሰላም በሰላም ነው? አረ በሰላም ነው። በጠዋት እንዴ ጠርተና ነበር። ትናንትና እኮ ቁርስ ጋብዛችኋለሁ ብለህ ነበር። እኔ ራስህ መልቅኝ ነበር። ኧረ ወላፊ ማለት ነው እንበላለን ስትል ነበር እኮ። ለዛ ይሆናል በቃ እምልህ መርቅን ዝም ብለህ ከምንባባል ብዬ ይሆናል ያወራሁት እንጂ ቁርስማ የለም አባቴ። እኔ ራሱ አልበላሁም። መጣሁ አብረን እንወጣለን። እዝራ ሚጣ የት ነች? ጓዳ ነች። ምን እያደረገች ነው? እንጃ አላውቅም። ሂድ እሺ ጥራት። እሺ ታዲያ ዛሬ እንገናኝ። ሚጣ ይመችሃል? ድምጿ እንደዚህ ቀጭን ነው እንዴ? ሚጣ እኔማ ይመቸኛል። ሚጣ እሺ የት እንገናኝ? እማዬ እየጠራችሽ ነው። እምቢ የሆነ ያንን ሆቴል አልወደውም። አልመጣም ማለች ልበላት? እዝራ ይምር እመታለሁ። ሄሎ አይ ታላቅ ወንድሜ ነው። አይደለም ራሷ ነች። ታውቃለህ ወንድሞቼ ቀልድ ይወዳሉ። ሂድ ሞላሰስ። ኧረ አንቺ ልጅ እማዬ እየጠራችሽ ነው። እሺ መች እንገናኝ? ለምንድን ነው መኪና ይዘህ ማትመጣው? እኔ ሲጀመር ታክሲ ስጠቀም አይተኸኝ ታውቃለህ? እኔ እኮ የቱ ጋር ራሱ እንደሚሳፈሩ አላውቅም። እንደውም ተወው። ሚጣ ሽሮዊ ሙቅልሽ ወይስ እንዲሁ ትበያለሽ? ካደረ ይበላሻል። እዝራ ከተነሳው ግን አለቀልክ። እና እኔ ምን ላድርግ? እማዬ እየጠራችሽ ነው። በስመ አብ ደግሞ አንቺ እንደዚህ ውሸታም ነሽ። ዛሬ ቀን በእጄ ሰበብ ልትሆን ነው። ሄሎ ቤብ አልመጣም ማለት ልላት ነው። 1 አንተ 2
ሶስት እማዬ እንደነችና በሰፈር የደማልሽ ነው። በስመ አብ ሴትዮ ምን እያደረጉ ነው? የእሷን አጥረን ብለሽ ደግሞ ይሄንን አጥረን እያበላሹ እየሸና መስሎሽ ነው? እና ምን እያደረጉ ነው? ኧረ አይደለም እና እያረው ነው። ኧረ ጀሚሮ ማርያት ደፈት ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳረሱ። ይመቻችሁ።